ውድና የተከበራችሁ የሀገሬ ልጆች እንዲሁም ክርስቲያን ወንድምና እህቶች በያላችሁበት ሰላማችሁ ይብዛላለሁ። ሰሞኑን በመኪና አደጋ በጣም በሚያሳዝን ሁኔታ በደሴ ከተማ ባረጎ መስመር ላይ በተፈጠረው የመኪና አደጋ በጣም ኢሞሽናል ሆኜ ነበር። ወላሂ ላዚም ምናልባት እዛ ቦታ ላይ የኔ እህቶች፣ የኔ ዘመዶች፣ የኔ ወንድም፣ የኔ አጎት፣ የኔ አባት ኤቭሪቲንግ ማንም የለም። ግን ዛሬ በእነሱ ላይ የተፈጠረው አደጋ ነገ በእኔ ላይ አይፈጠርም ማለት አይደለም እና ኢሞሽን ሁኔ በቲክቶክ ላይም እያለቀስኩኝ ለቀፍኩኝ እና በቃ ብዙ ሰዎች አይዞሽ የሞተብሽ አለ ወይ አብሽሪ ቀዷ ቀድር ምናምን ብላችሁ አጽናንታችሁኛል። አውቃለሁኝ ቀዷ ቀድር አውቃለሁ ቀዷ ቀድር ግን በጣም 80% የሚሆነው የኢትዮጵያ ሹፌሮች ወላሂ ላዚም በዘመድ እንደገና ደግሞ ባሉባልታ በቸልተኝነት ነው መንጃ ፈቃዱን የሚቀበሉት። ሳይማሩ ቤታቸው ሆነው ነው የሚመጣላቸው መንጃ ፈቃዱ ማለት ይሄ እንደ ሀገር በጣም ትልቅ ኪሳራ ነው እና በጣም ለኢትዮጵያ የጀርባ አጥንት የሆኑም ሹፌሮች እንዳሉ አውቃለሁ። የጅቡቲ መስመር ያንን በረሃ አቋርጠው ለኢትዮጵያ የጀርባ አጥንት የሆኑ ሹፌሮች እንዳሉ ሁሉ በዛው ልክ ደግሞ ግድለሽ የሆኑ ለራሳቸውና ለሰው ሕይወት የማያስቡ በቃ ተልካሻ ሹፌሮች እንዳሉ አምናለሁኝ። ምናልባት አላህ ቀድሮበት ወላሂ ቀዷና ቀደር አምናለሁ በቀዷና በቀደር ግን ይሄ መኪና በቃ ጥያቄ የፈጠረብኝ በሹፌሩ ብቻ አይደለም። በመንግስት የሆነ አቅም ቢኖረኝ መንገድ ትራንስፖርት እንደዚህ ጭርጭስ ያለ መኪና በቃ እርጅት ያለ መኪና እንዴት ለአዲስ አበባ መስመር ወደ አዲስ አበባ መስመር እንዴት እንዲሄድ ይፈቀድለታል? ይሄ መኪና እውነት እንደው መንገድ ትራንስፖርት እውነት እንደው አሁን ለሰው ህይወት ብታስቡ ኖሮ ይሄ መኪና ደሴ ከተማ ውስጥ መስራት ይችላል። በቃ ቅርብ ቦታዎች እኮ አሉ እንደዚህ በጣም የማያስቸግሩ ወደ ኩታበር መስመር መሄድ ይችላል። ሀይቅ መሄድ ይችላል። በጣም ስልህ ይሄ መኪና ትናንትና ከመካነ ሰላም ነው ሲጓዝ የዋለው አሉ እንደሰማሁት። ከዛ በኋላ ነው ወደ አዲስ አበባ እንግዲህ ለመምጣት የታሰበው። በዛ ላይ ቼክ አይደረግም። የኛ ሀገር መኪና ሰርቪስ በአመት አንዴ ነው የሚደረገው። ሹፌሮች ይደክማቸዋል፣ አመጡ አቆሙ፣ በቃ ነዳጅ ሞሉ። ከዛ በኋላ ግን የ31 ሰዎችን ህይወት በአንድ ጀንበር በአንዲት ሌሊት ማጣት ማለት በጣም ከባድ ህመም ነው። ያ ስሜት የተሰማኝ ምን እንደሆነ ታውቃላችሁ? እኔ ወደ አዲስ አበባ በመጣበት ወደዚህ ወደ አረብ ሀገር ልመጣ እንዳሰብኩኝ ጁምአ ነው በረራሽ ተብዬ ሐሙስ ነው የመጣሁት። መኪና እንደዚህ ኢትዮጵያ ላይ ታውቃላችሁ የመኪና በጣም ችግር አለ። በጣም ሳጣ መኪና ነበሩ እነዚህ አዋሽ ጎልደን ምናምን የሚባሉት በሶች ነበሩ። ግን እኔ በቃ ጧት አዲስ አበባ ደሴ ደግሞ መኪና ነፍ ነው አይጠፋም አልኩኝና ጧት ተንስቼ ነው መናኸሪያ ያልኩት ሰራ አንድ መኪና። ከዛ በኋላ ቁጭ አልኩኝ። የሆነ መኪና መጣ። ወደ ወግድ ነበር የሚሄደው። የወግዱን መስመር ተወና ወደ አዲስ አበባ መጫን ጀመረ። ሲጀምር ግን እውነት በዚህ በነ አባይ ባሶች ሂሳብ 1500 ብር ነበር በዛን ታይም ወላሂ የጫነን። ግን እኔ አማራጭ ስለነበረኝ በረራዬ ነገር ስለነበረ መሬት ላይ ተቀምጬ ወላሂ ይሄ መውጫና መግቢያችን አለ አይደለ ወደ መኪና ውስጥ የምንገባበትና የምንወጣውበት መስመሩ እዛ ጋር ነው ተቀምጬ የመጣሁት። እዛ ጋር ተቀምጬ ስመጣ ከደሴ አዲስ አበባ ድረስ 400 ኪሎ ሜትር አቋርጠን ስንመጣ 70 ምናምን ሰው ጭኖ አንድ ትራፊክ አንድ ነገር አይተናገረው የለም። በቃ ብር እየከፈለ ነው የመጣው። አልተሰማረም፣ ስምሪቱ አይደለም ሰው ስላለ ብቻ ነው ጭኖ የወጣው። ስመለስ እኮ ሰው የለኝም ይሄንን እጥፍ ካልከፈላችሁ አልሄድም በማለት ነው። እኔ ሲጀምር አራዳ ነው የጫነኝ እዛ ጠብቂ በማለት ነው አራዳ ነው ታጭኝ የመጣሁት። በዛም ምክንያት እየመጣን እያለ በቃ በጣም ከባድ ነበረ ጉዞ። አላህ በቃ አላህ ቀዷን ቀድርም ያው ካልደረሰ ሙሽ ካላለሽም ያው አትሞችም። የት ስንደርስ መሰላችሁ? ደብረ ብርሃን ስንደርስ ደብረ ብርሃን ከርብ ታውቃላችሁ? ይሄ ፍጥነት ማገጃው እሱ ጋር ሲደርስ በፍጥነት ነው የሚነዳው ይሄ መኪና። እየሄደ እያለ ሰለለ ወላሂ ብሬከር ከርቡን አላየውም ሹፌሩ ከፊት ለፊቱ ነው አላየውም። በፍጥነት ነው የሚነዳው። ብሬከር ከርቡ ጋር ሲደርስ ሊያዘው ሲለው መኪናው መዝለል ነው ያለበት አይደል? ዘለለ። ሲዘል እኛ ቁጭ ብለናል አላወቅንም።
በቃ ከዛ መዝለሉ መንገድ ያስተዋላ ልክ እንዳረጉ ገደል ቢሆን እኛም አልቆልን ነበር የዛን ታይም። ወዴት ነው ሄደው? ወደ ሜዳ ነው ወጥቶ የሄደው። ፈጣሪ ግን አላህ ሲልልን ግን ምንም ሳይገለበጥ እዛው ጋር አቧራውን አቡሎ ውስጥ እንዳለ አቧራ ባቧራ ሆነን እኔ ትንሽ የቅጥቅጣት አደጋ አጋጥሞኝ በረራውም ፈጣሪ ሲልልኝ እሁድ ሆነ። እዚህም እንደው በአላህ ዝም ብዬ በቃ አላህ አንተ ታውቃለህ ምናምን ብዬ ነው የመጣሁት። ቁጭ ማለት መነሳት አልችልም ነበር። በቃ በድፍረት ነው የመጣሁት ማለት ትችላላችሁ። እና ይህ አደጋ ይሄ እኛ ነው የደረሰብን አደጋ የማን ችግር ነው? የሹፌር ችግር ነው። ቸልተኛ መሆን ነው። ምናልባት ብሬከር ከርብ የትም ቦታ እንዳለ ማወቅ አንድ እንኳን ለብዙ አመታት የነዳ ሹፌር አይደለምና ሳምንት 2 ሳምንት የነዳ ሹፌር ያውቀዋል። በቃ የት ቦታ በስንት ኪሎ ሜትር በስንት ርቀት